በዛሬው ዕለት ማለትም በዕለተ ሰኞ ቀን ሰኔ 16 2017 ዓመተ ምህረት የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና የምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር ራያ ቆቦ አርዶማ ላይ ታላቅ ጀብድን በመፈጸም ድልን እንደተጎናጸፈ የደረሱ መረጃዎች አመላክተዋል። በከተማዋም የፋኖ ኃይሎች ተገማሽረዋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር በመዲናዋ በባህር ዳር በቅርብ ርቀት በምትገኘ ዘንዘልማ ላይ ልዩ የተጠና ኦፕሬሽን እንደፈጸመ መረጃዎችም ተሰምተዋል። የ24 ሰዓት አበይት የአውደ ውጊያ መረጃዎችም በእጃችን ይገኛሉ። ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን፣ በመረጃ ሰዓቴ መደመጥ አለባቸው ብዬ ያሰብኳቸውን ሰበር አሁናዊ አስቸኳይ ትኩረት የሚሹ በርከት ያሉ የውሎ የአውደ ውጊያ መረጃዎችን ማስደምጣችኋለሁ። አብራችሁ ቆዩም። የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና የምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር ራያ ቆቦ አርዶማ ላይ ታላቅ ጀብድን በመፈጸም ድልን እንደተጎናጸፈ ተነግሯል። ተጠናክሮ በቀጠለው የህልውና ተጋድሎ ጠላትን በደፈጣ ጥቃት እረፍት የመንሳቱን የማሰላቻትና የማማረሩን ስራ ዛሬም ቀጥሎ ውሏል። ካላኮርማ ክፍለ ጦር የሁለተኛና የሶስተኛ ሻለቃ ቃኝ ራያ ቆቦ ወረዳ አርዱማ ጎሌት ወንዝ ድልድይ ላይ ደፈጣ በመያዝ ተሰልፎ ይጓዝ የነበረውን የአብይ አህመድ የአገዛዝ ሰራዊት ላይ በወሰዱት እርምጃ በርካታ ሞትና ቁስለኛ ሲሆን ከጥይት የሸሸውም በድልድይ እየዘለለ ገደል ገብቶም ለሞትና ከባድ ለአካል ጉዳትም ተስተናግዷል። በዛሬው ዕለት ማለትም በዕለተ ሰኞ ቀን ሰኔ 16 2017 ዓመተ ምህረት ከንጋቱ 11 ሰዓት እስከ ረፋድ 3 ሰዓት ለ3 ሰዓታት በቆየም ባረፈደው ተጋድሎ ሞትና ቁስለኛ ሆኖ በርካታ ኃይሉን ያጣው ጠላት ዙ 23ና ብረት ለበስ ታንክ በማምጣትም ሽፋን በመስጠት አስክሬኑን ቁስለኛውን በማንሳት በፓትሮልና በተገደዱ ባጃጅ ወደ አርዱማና ቆቦ ከተማ ሲያመላለስ አርፍዷል። ባለፉት ጊዜያቶችም በምስራቅ አማራ ኮር 2 አህዶች በርካታ የደፈጣ ጥቃቶች ተፈጸሙ ሲሆን ብዙ ታላላቅና አጀብ የሚያስብሉ ድሎችና ጀብዶችን መመዝገባቸውም ታውቋል። መዳረሻውን ድልና ነጻነት የሆነውን የአማራ ሕዝብ የህልውናን ተጋድሎ ተጠናክሮም ይቀጥላል ብለዋል የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና። መረጃ ጎጃም የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ባህር ዳር ብርጌድ በላይ ዘለቀ ሻለቃ በትላንትን ዕለት ማለትም በዕለተ እሁድ ቀን ሰኔ 15 ከጠዋቱ 5 ሰዓት ላይ ጠላት ከዓመታት በላይ ከባህር ዳር በቅርብ ርቀት ከሚገኘው ዘንዘልማ ሳተላይት ከተማ የባህር ዳር ዩኒቨርሲቲ አንዱ አካል የሆነው ዘንዘልማ ዩኒቨርሲቲ ውስጥ የሚገኘው በርካታ የብአዴን ጥምር ጦር የበላይ ዘለቀ አናብስቶች አባላት ተስበው በመግባት ሁለት ሚኒሻዎችን እስከ ወዲያኛው ሲሸኙ በርካታ ቁስለኛ ባንዳ ሚኒሻ ወደ ቀበሌ 11 አጼ ቴዎድሮስ ክፍለ ከተማ አዲስ ዓለም ሆስፒታል የሕክምና እርዳታም ተደርጎላቸው ይገኛል። ይህንን የክንደ ነበልባሉ ፋኖ ጥንቻ አልችል ብሎ በጠዋት ሞትና ቁስለኛ የሆነው ባንዳ ስብስብ ጉልበቱን የሚያሳየው ሰላማዊ ነዋሪዎች ላይ መሆኑን መግለጫ ባልሆነውና በደረሰበት ጉዳት ተናደው ተወርዋሪ ፋኖ ላይ ምንም ጉዳት ማድረስ አልችል ሲለው ዘንዘልማና አካባቢዋ ያለውን ንጹሃን ህዝብ ድብደባ፣ እስር እንደፈጸመ ጭምር የመረጃ ምንጮች ያካፍሉ መረጃም ያሳያል። የስምንተኛ በላይ ዘለቀ ክፍለ ጦር የሚገኘው ደባይ ጮቄ ብርጌድ እና አባኮስ ብርጌድ በሁለት ቦታዎች ላይ ውጊያ አካሂደዋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ስምንተኛ በላይ ዘለቀ ክፍለ ጦር የሚገኙ ሁለቱ ብርጌዶች ደባይ ጮቄ ብርጌድና በቁልቋላ አርጁና አባኮስ ብርጌድ በየትመን ከተማ ውጊያ አካሂደዋል። ደባይ ጮቄ ብርጌድ በደባይ ጠላት ግን ወረዳ ቁልቋላ አርጁ ቀበሌ ከትናንት በስቲያ ከሌሊት 11 ሰዓት ተኩል እስከ ሰኔ ትናንት ድረስ ከጠዋቱ 3 ሰዓት ባካሄደው ውጊያ 14 የጠላት ኃይል እስከ ወዲያኛው ሳይመለስ ሲቀርም በርካቶች ከባድ ቁስለኛም ሆነው ወደ አዲስ አበባ የተላኩም አሉ። አራቱ ቀላል ቁስለኛ ደጀን የመጀመሪያ ደረጃ ሆስፒታል የገቡም ናቸው። በርካቶችም ተመተዋል።
ከቆይ መገንጠያ እስከ ቁልቋል አርጆ ሰፈር የተቀመጠው የአገዛዙ ሰራዊት በትላንትናው ዕለት የግለሰቦችን ሀብት ንብረት እየዘረፈም ነበረ። አባ ኩስትር ብርጌድ በእነማይ ወረዳ የትመን ከተማ ባካሄደው ውጊያ የጠላት ኃይልም ከፍተኛ ጉዳትን አስተናግዷል። ተስፋ የቆረጠው የአገዛዙ ኃይልም በእነማይ ወረዳ ዘበች ኢየሱስ ቀበሌ የመሬት ጎጥ የፋኖ ቤተሰብ ናቸው ማለት ከ10 በላይ ንጹሃን አርሶ አደሮችን የቤት ቁልፍ በመስበር በቤት ውስጥ የተጠቀሙበት የነበረውን የቤት ዕቃና ሀብት ንብረትም በሙሉ አውድሟል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦርም እያካሄደ ያለውን ውጊያም አጠናክሮም ቀጥሏል። የፋኖን ኃይል ክንድ መቋቋም ያቀተው የማፊያው ስብስብ የብልጽግና ወንበር የእጁን አም ድረስ በንጹሃን ላይ ማሳረፉንም ቀጥሏል። በዛሬው ዕለት ብቻ 10 የሚደርሱ የአብይ አህመድ ወራሪ ሰራዊቱን በመክዳትም ወደ ቀይ ጌታ ይፍታዊ ንጉሴ ክፍለ ጦር መቀላቀላቸው የደረሱ መረጃዎችም ያሳያሉ። የፋኖን ምትም መቋቋም ስላልቻለ ወደ ፋኖ የተቀላቀሉ በርካቶች ናቸው። በቁጥር 7 የሚደርሱ የአገዛዙ ሰራዊት የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 6ኛ ክፍለ ጦርን የቀይ ጌታ ይፍታዊ ንጉሴ 6ኛ ክፍለ ጦርን መቀላቀላቸው ነው የተነገረው። ወደ ተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾች በመረጃ ሰዓት መደመጥ አለባቸው ብዬ ያሰብኳቸው ሰበር መረጃዎች እነዚህ መስሉ ነበረ። መልካም ቀን ተመኘሁም።